እየተካሄደ ያለውን ሁነት ማስተዋል ያስፈልጋል። በነገራችን ላይ ጀዋር መሐመድም ሆነ የኦፌኮ መሰል ሰዎች በአንድ ወቅት እዚህ ምዕራብ ወለጋና ምስራቅ ወለጋ ላይ የራሱን የፋኖ ብሎ ስብስብ ማህበረሰብ ላይ ጥቃት እያደረሰ ነው የሚል አንድ ዝርዝር ጥናት አወጣን ወይም ደግሞ እንደዚህ አይነት እየተፈጸመ ነው በሚል መግለጫ ማውጣታቸው ይታወሳል። እዚህ በፊት ይሄን መረጃ አላነሳሁትም፣ ግን ይሄን መረጃ ማጋለጥ ወይም ደግሞ መናገር ፈልጋለሁ። እዛ አካባቢ ላይ ምስራቅ ወለጋና ምዕራብ ወለጋ ላይ በተደጋጋሚ አማራ ማህበረሰብ ላይ ጥቃት ይደርሳል። ጥቃት ተደጋጋሚ ሲሆን ራሱን ለመከላከል ብሎ የታጠቀ ኃይል አለ። የኃይል የራሱን የአማራ ፋኖ ብሎ ይጠራነኝ ኢትዮጵያ መከላከያ ሰራዊትም ይተማመንበታል፣ የፌደራል ፖሊስም ይተማመንበታል። ተጨባጭ መረጃ ነው። በነገራችን ላይ በአንድ ወቅት እነዚህ አካባቢዎችን በርካታ ቀበሌዎችን እንግዲህ የኢትዮጵያ መከላከያ ሰራዊት እዛ ውስጥ ያሉት አንዳንድ የፖለቲካ ፍላጎት ያላቸው አመራሮችም ሊታመኑ አልቻሉም። የፌደራል ፖሊስም እንደዚሁ እያሳለፈ እየሰጣቸው ሊታመኑ አልቻሉም። የኢትዮጵያ ፌደራል ፖሊስም እንዲሁም ደግሞ የኢትዮጵያ መከላከያ ሰራዊቱም ሁሌም ጫካ ናቸው እዛ ላይ። በነገራችን ላይ በጣም ቆራጥ የኢትዮጵያ ወታደሮች እንዳሉ መንገር እንፈልጋለንና